አንድ ሴት አለች። አንድ ሴት ብቻ ነበር ከሰባት መቶ ሰሃቦች ውስጥ አብራ የመጣች አንድ ሴት ብቻ ነበረች። ስሟ ነሲበቱ ቢንቱ ከዕብ ትባላለች። የቅጽል ወይም በልጇ ስም ኡሙ ዑማራ በሚባለው ትታወቃለች። እቺ ሴት ሰሃባ ስትመጣ ዓላማዋ የነበረው ቁስለኛን ለማከም ነበር የመጣችው። ቁስለኛን ለማከም የተጎዳን ወደ ዳር ለመውሰድ ነበር የመጣችው። ግን በመጣችበት የገጠማት ምንድነው? የነብይ ጦር ውስጥ የመግባት የመዋጋት ሁኔታ ነው የገጠማት። ያም የሆነበት ሰበቡ ምክንያቱ ቅድም ያነሳ ነው። ጦሩ ተቀላቀለ። ሁሉም እርስ በርስ ሲሆንና ነብዩ በተገላጭ ለጠላት ሲቀርቡ ምን ትላለች? ኡሙ ዑማራ ስመለከታለች። እኔ ቁስለኛ ለማከም ነበር። ብዙ ጨርቅ ይዛለች። የቁስለኛውን ቁስል የሚታሸግበት የሚታሰርበት ስመለከት ረሱልን ብቻቸውን አገኘሁኝ። ወዲያው ባሏን መጥተዋል፣ ሁለት ልጆቿን መጥተዋል። ጠራራዋቸውና ረሱልን እናድን ብዬ በዙሪያቸው ተሰበሰብንም። ጠላት በዚህ ይወረወራል፣ በዛም ይወረወራል። የሚወረወረውን ቀስት እሷ እየመከተች 13 ቦታ ቆስላለች። አላሁ አክበር። 13 ቦታ ቆስላ እየታገለች እያለች ነብዩን ሰለላሁ ዐለይሂ ወሰለም ለመግደል አስበው የመጣው ሰው እሳቸው ማግኘት አልቻለም። በዚህ ቢሞክር እሷ ትከላከላለች፣ በዚህ ቢሞክር ትከላከላለች። ዙሪያቸውን ትሽከረከራለች፣ እሱም ይሽከረከራል። እሳቸውን በተገላጭ ማግኘት ሲያቅተው እንዲሁ አጋጣሚ ያገኘው ብሎ የወረወረው ጦር አንገቷ ውስጥ ይገባል። አንገቷ ውስጥ ገብቶ ከአንገቷ ተጎቶ ሲወጣ ደም ይፈሳል። ልጇን ጠሩና አንተ ቶሎ በል እናትን ቁስሏን አሽግላት፣ ደሙን አስቆምላ አሽግላት፣ እሰርላት ብሎ ይጠሩታል። መጥቶ ያስራል። ካሰረ በኋላ እሷ ምን ትላለች? በሉ ታገሉ፣ ለልጆቿ በሉ ታገሉ፣ ነብዩን እናንተ እያላችሁ ማንም ሊደፍራቸው አይገባም እያለች ታበረታታለች። በዚህ ማለት አሁንም ልጇ ይጎዳና ይወድቃል። ልጇ ሲወድቅ አሁንም ነብዩ ይጠሩትና አረ ልጅሽን ቁስሉ እሰሪለት ይሏታል። እሷም ሂዳ ታስርለትና በቂ ይብቃል፣ ብድግበል ተሳትፈውን ሂድ ተዋጋ ተፋለም ትለዋለች። ቆስሏል፣ ደሙ እየፈሰሰ ነው። እንዲህ የታገሉ አንድ ፈረሰኛ መጣ፣ ጦሩን ይዟ ትላለች። መጥቶ እሱ ሲመጣ ጉድሁን ፈራው፣ ደነገጥኩኝ ትላለች። ምክንያቱም ፈረሰኛ ነው፣ በፈረሱ ከላይ ወደ ታች ነው የሚፋለመውና እንደምንም ብዬ በፈረሱ ጀርባ ሆንኩኝና ከኋላ መታወት ወደቃል። ስትወድቅ ነብዩን ድምፅ ሰማው። የኔን ልጅ እየጠሩ እናትን ድረስላት አሉ። ልጄም ቶሎ መጣና ለሁለት ሆነን እሱንም ሸኘነው ትላለች። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሁሉ ትግል ስታድርግ አይቶ ምን አሏት? ኡሙ ዑማራ አንቺ የሰራሽውን ዛሬ ማን ይሰራዋል? ማን ያደርገዋል? ብሎን ያወደሷት። አንድ ከሚሸሹ ሰዎች ውስጥ አንዱ ጋሻውን ይዞ ይሸሽ ነበረ። አንተ ጋሻኔ ይዘህ ለምን ትሸሻለህ? ወይ ካልተዋጋ ጋሻውን ጣለው፣ ተው፣ አስቀምጠው፣ ለሌሎች ይሆናል ብለው አስቀምጥና ሄደ። ያን ጋሻ በድግ አድርጌ ይወረወር የነበረን ቀስት ለነብዩ ለመከላከል ስመክትበት ነበረ። የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ኡሙ ዑማራ አንቺም ቤተሰቦችሽን በሙሉ ጀነት ላይ የኔ ጓደኞች ናችሁ፣ ከኔ ጋር ናችሁ ብለው የመሰከሩላት ሰሃባ ነች። ኡሙ ዑማራ በዚህ አላበቃችም። ሙሰሊመቱል ከዛብም ላይ በተዳረገው ዘመቻ ተሳትፋለች። እዛም ላይ እግሯን ተመታ ቆስላ በዚህ ቁስል እየታመመች ነው የሞተችውና በቂዕ ላይ ነው የተቀበረችው። ኡሙ ዑማራ ከጀግንነቷ ከወኔዋ የተነሳ ለዲን ካላት ፍቅር ፍላጎት የተነሳ አንዴ ነብያችንን ሰለላሁ ዐለይሂ ወሰለም ጥያቄ ጠየቀቻቸው። የአላህ መልእክተኛ ሆይ ቁርአን ላይ ሳይ ወንድ ብቻ ነው የሚያናግረው፣ እኛ ሴቶችሳ የታለ ድርሻችን አሏት አለቻቸው። አላህ ወዲያው ቁርአን አወረደ። ምን የሚል ኢነል ሙስሊሚና ወልሙስሊማት ወልሙእሚኒና ወልሙእሚናት የሚለው እስከ መጨረሻ ወረደ። እንደዚህ ጀግና የነበረች ወኔ ያላት ሰሃባ ነበረች። ልጇ ሙሰሊመቱል ከዛብ ጦርነት ላይ ነው የሞተው። ልጅሽ ሞተ ተብሎ ሲነገራት ምን አለች? ልጄን ያዘጋጀሁት ለዚሁ ነበረ፣ ደስ ብሎኛል ያለችው። በጣም ብዙ ቦታ ጦርነት የምትሳተፍ የነበረች ጀግና ሰሃባ ነበረች። እሷን የመሰለች ሰሃባ ሴቶች አሁን ማየት እንፈልጋለን። እስላም ይሄን ይፈልጋል። በየዘመኑ በየወቅቱ ጀግና ሴት ሰሃቦችን ማየት ይፈልጋልና ሴት እህቶቻችን እናቶቻችን ዝግጁ ናችሁ? ኢንሻአላህ እሷን ለመምሰል እሷን የመሰሉ ለማፍራት ዝግጁ ልንሆን ይገባል ነው። አሁን ያለንበት ቦታ ብዙ ታሪኮች ያሉበት ቦታ ነው። እነዚህ ሁለት ሰሃቦችን ወይም አራት ሰሃቦችን እንደ ናሙና ነው ያነሳነው።
ከዛ በላይ ብዙ ትምህርት ይወሰድበታልና በተለያዩ ቋንቋዎች የተጻፉ ስለዚህ ዘመቻ የሚያወሩ መጽሐፍቶች አሉ። ስለዚህ ቦታ የሚናገሩ ድምጾች አሉ። እነዛን በመከታተል ትምህርት እንወስድላቸዋለሁ። በሰማነው አላህ ምንም ጥቅም ሰው አላህ አድርገን። እነዚህ ሰሃቦች አላህ ይቀበላቸው። እኛም የነሱን ፈለግ የምንከተል አላህ አድርገን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።